ቀጥለን ደግሞ የሰዓቱን የስፖርት ዜናዎች እናቀርባለን። 11ኛው ሀገር አቀፍ የባህል ስፖርቶች ውድድርና ባህል ፌስቲቫል በመቀሌ ከተማ ተጀመረ። በውድድሩ 7 ክልሎች ተሳታፊ ሆነዋል። ስፖርታዊ ፌስቲቫል የሀገራችን ባህላዊ እንቅስቃሴዎች ሳይበረዙ ወደ ትውልድ እንዲሸጋገሩ ያደርጋሉ ተብሎ እንደሚታመን በመክፈቻው ተገልጿል። ተጨማሪ ዘገባ አለን። ባህላዊ ትርኢቶችንና ጨዋታዎችን በማሳየት ነበር የተጀመረው። የአማራ፣ አፋር፣ ቤኒሻንጉል፣ ሶማሌ፣ ደቡብ ብሔር ብሔረሰቦች፣ ትግራይ ክልሎችና ድሬዳዋ አስተዳደር ተካፋይ ነበሩ። እስከ የካቲት 18 የሚቆየው ፌስቲቫል በ9 ስፖርት አይነቶች ይከናወናል። ገበጣ፣ ሻህ፣ ቡብ፣ ኩርቦ፣ የፈረስ ጉግስና ሸርጥ፣ ትግል፣ ሁርቤና ቀስት ለውድድርና ለትዕይንት የቀረቡ ስፖርቶች ናቸው። የኢትዮጵያ ባህል ስፖርት ፌዴሬሽን ፕሬዝዳንት አቶ ከበደ ደስታ የባህል ስፖርት የሀገርን ገጽታ የማስተዋወቅ ድርሻው ከፍተኛ በመሆኑ በትምህርት ቤቶችም ትኩረት ተሰጥቶት ወጣቱ የሀገሩን ባህል እንዲያዳብር መደረግ አለበት ብለዋል። ውድድሩ በሀገራችን ሕዝቦች መካከል መቀራረብን፣ አንድነትን ለመፍጠር ያግዛልም ሲሉ ተናግረዋል። የትግራይ ክልል ወጣቶችና ስፖርት ቢሮ ምክትል ኃላፊ አቶ አብርሃ ገብረ ሕይወት ፌስቲቫሉ የሀገራችን ባህላዊ እንቅስቃሴዎች ሳይበረዙ ከትውልድ ወደ ትውልድ እንዲሸጋገሩ ያግዛል፣ ከዘመናዊ ስፖርቶች ጋርም ወሳኝ ቁርኝት አለው ብለዋል። የባህል ስፖርት ፌዴሬሽን የጽህፈት ቤት ኃላፊ አቶ አክሊሉ ሻፎ ውድድሩ በየጊዜው ትኩረትና እድገት እያገኘ መምጣቱን ጠቁመው ህዝባዊ መሰረቱን የበለጠ አጠናክሮ እንዲቀጥል ስራዎች እየተከናወኑ ነው ብለዋል። የባህል ስፖርቱ ከጊዜ ወደ ጊዜ እየተሻሻለ ነው። እነዚህም እንደ ነጥብ ማንሳት የምንችለው በተለያዩ ጊዜያት ለምሳሌ የተወሰኑ ጊዜ ላይ 3 የባህል ስፖርት ነበሩ የምንወዳደርባቸው እና አሁን ደግሞ በዘንድሮ በ2005 ዓ.ም ወደ 11 ምንም እንኳን ሁለቱ ለእይታ የሚቀርቡ ቢሆንም ወደ 11 የስፖርት አይነቶች እያደጉ ናቸው። በውድድሩ አምና ሻምፒዮን የነበረው የኦሮሚያ ክልል አዲስ አበባ፣ ጋምቤላና ሀረር ያለመሳተፋቸው በታዳሚው ዘንድ ጥያቄ አስነስቷል። በዕለቱ በመክፈቻ የገና ጨዋታ ትግራይና ደቡብ ተገናኝተዋል። ደቡብ ትግራይን 3-0 አሸንፏል። በትግል ስፖርት በሴቶች ከ48 እስከ 52 እና ወንዶች ከ63 እስከ 67 ትግራይ ድሬዳዋን በተመሳሳይ 2-0 አሸንፏል። ውድድሩ ዛሬም በተለያዩ የስፖርት ውድድሮች ቀጥሎ ይካሄዳል። በጋምቤላ ክልል የሁለተኛ ደረጃና የመሰናዶ ትምህርት ቤቶች ዓመታዊ የስፖርት ውድድር በ9 የስፖርት አይነቶች መካሄድ ጀምሯል። በመክፈቻ በተካሄደ እግር ኳስ ውድድር የጋምቤላ ሁለተኛ ደረጃ ትምህርት ቤት መንገሽን ሳማ ሁለተኛ ደረጃ ትምህርት ቤት ዋንቷንን 4-1 አሸንፏል። እምነጽዮን ሙሴ በጋምቤላ ክልል ዓመታዊ የትምህርት ቤቶች የስፖርት ውድድር እየተካሄደ ነው። ክልሉ ትምህርት ቢሮ አዘጋጅነት እየተከናወነ ባለው ውድድር 30 የሁለተኛ ደረጃና የመሰናዶ ትምህርት ቤቶች ይሳተፋሉ። የክልሉ ትምህርት ቢሮ ኃላፊ አቶ ጋልወክ ፖል በትምህርት ቤቶች መካከል የሚካሄደው የስፖርት ውድድር ከስፖርታዊ ፋይዳው በተጨማሪ በክልሉ የሚገኙትን ብሔረሰቦች ተቀራርበው ባህል፣ ወግና እሴቶቻቸውን ልምድ የሚለዋወጡበት መድረክ መሆኑን ተናግረዋል። በትምህርት ቤቶች መካከል የሚካሄደው ውድድር እግር ኳስ፣ አትሌቲክስና መረብ ኳስን ጨምሮ በአጠቃላይ በ9 ስፖርት አይነቶች ፍክክሩ የሚቀጥል ይሆናል። ትምህርት ቤቶች የወጣቱ መገኛ ማዕከል በመሆናቸው ስፖርተኞችን ለማፍራትና የስፖርቱን እንቅስቃሴ ለማሳደግ ይበልጥ ቢሰራባቸው ውጤታማ እንደሚሆን የክልሉ ትምህርት ቢሮ ኃላፊ ተናግረዋል። በመክፈቻውም የሴቶችና የወንዶች የ100 ሜትርና የ200 ሜትር የማጣሪያ ውድድር ተካሂዷል። በ4 ትምህርት ቤቶች መካከልም የእግር ኳስ ጨዋታም ተደርጓል። ጎግ ከፍተኛ ሁለተኛ ደረጃ ትምህርት ቤት ዋንቷንን እንዲሁም ጋምቤላ ሁለተኛ ደረጃ ትምህርት ቤት መንገሽን በተመሳሳይ 4-1 አሸንፈዋል። በጋምቤላ ከተማ የተጀመረው የትምህርት ቤቶች ውድድር ለ1 ሳምንት የሚቀጥል ይሆናል። በአዲስ አበባ ከሚገኙት የቦክስ ክለቦች መካከል ፈጣን እድገት ያሳየው የልደታው ኒያላ ቡድን መፍረስ ቦክሰኞች ቅሬታ እንዳሳደረባቸው ገለጡ። ክለቡ በፋይናንስ እጥረት ምክንያት የቦክስ ክለቡን ቢያፈርስም ዳግም እንዲመሰረት ለማስቻል ተስፋ ሰጪ እንቅስቃሴ መጀመሩን የክለቡ ፕሬዝዳንት አስረድተዋል። ሰለሞን ገብረ እግዚአብሔር ተጨማሪ ሪፖርት አለው። የልደታው ኒያላ ቦክስ ክለብ ለኢትዮጵያ ኦሎምፒክ ቡድን ቦክሰኞች አበርክቷል። ለስፖርት ውድድሩ ድምቀት የነበረው የልደታው ኒያላ ቦክስ ቡድን መፍረሱም ታውቋል። በቡድኑ መፍረስም የክለቡ የቀድሞ ተወዳዳሪዎች ቅሬታ እንዳደረባቸው አምበሉ ተሾመ ታደሰና አሰልጣኝ የነበረው ኢዮብ ተስፋ ይናገራሉ። የባጀት እጥረት ስላጋጠመን
ቡድኑ መቀጠል ስለማይችል ቡድኑ እንዲፈርስ ተደርጓል። የቦክስ ስፖርት ቀዝቅዟል። አንደኛም ኒያላ በመፍረሱ ነው። ኒያላ ደግሞ ቢኖር የበለጠ ለሀገር ውስጥም ሆነ ለኢትዮጵያ ለአዲስ አበባ ቦክስ እድገት በጣም ከፍተኛ ለውጥ ያሳያል ብዬ ገምት ነበር። ለቦክስ ቡድኑ መፍረስ ዋነኛ ምክንያት የዓመታዊ በጀት እጥረት ምክንያት መሆኑን የክለቡ ፕሬዝዳንት አቶ ገብረመድህን ወልዳይ ገልጠዋል። አስርና ሰራተኛ የሚገባው ጥቅማቸው ሰጥተን በሰላም ተለያየን። የልደታ ኒያላ ስፖርት ክለብ ራሱን ችሎ እንዲቋቋም ህጋዊ ሰርቲፊኬት አግኝተዋል። ህጋዊ የገቢ ደረሰኝ አዘጋጅተዋል። በሀገር ውስጥ ገቢ የተመዘገበ ቲን ናምበር አለው። በአዲስ አበባ ስፖርት ኮሚሽን የተመዘገበ ሰርቲፊኬት አለው። የራሱ ጽህፈት ቤት አለ፣ የራሱ አስተዳደር አለ፣ የራሱ ቦርድ ማኔጅመንት አለ። ስለዚህ አሁን ህጋዊ ተቋም ሆነዋል። ከማንኛችንም አንገናኝም። ከልደታ ክፍለ ከተማም ቢሆን ጥሩ የፋይናንስ ደጋፊ ሊሆን ካልሆነ በስተቀር የልደታ ኒያላ ስፖርት ክለብ በህጋዊ ደረጃ ብቻውን ተቋቁመዋል። ስለዚህ እነዚህ ሁለት ድርጅቶች የኛ ድርጅትም የብሔራዊ ትንባሆ ድርጅትም ወደፊት የሚመጡ የተለያዩ ድርጅቶችም ይህን ክለብ ባለው ኢንስቲትዩሽን መሰረት የፋይናንስ ምንጭ ሆነው የሚቀጥሉበት መንገድ ነው ያመቻቸ ነውና በዚህ መሰረት ቋቱ የሚዳብርበት መንገድ ካለ ቦክሱ የማስቀጠሉ እድሉ አለ የሚል ግምት ነው ያለን። ክለቡ ከቦክስ ስፖርት ባሻገር የአትሌቲክስ እና የብስክሌት ቡድን ለማካተት እቅድ መያዙም ታውቋል።